ቁጭ ብለህ አታውራ ነግሬሃለሁ። ሰፈር ቁጭ ብለህ ጄጅ እንዳታረገኝ እንዳትሞክር ነግሬሃለሁ። መንደር ቁጭ ብለህ አትለፍለፍ። ተቀምጠህ አታውራ። ቢያንስ ለመሄድ ቁም። መቆም መቻል አለ። አልፈቅድልህም። እወቃትችን አረዳው መርዶ ቁጭ ያለ ሰው መቼም ለቆመ ሰው ምንም ትርጉም አይሰጥም። የቆመ ሰው ነው ለተቀመጠ ሰው ትርጉም ሊያመጣ የሚችል። በታምር አልተቀመጠም፣ መንገዱን ሄደ ይላል። ተከተለው ይላል። ጮና አሜን በሉ በደም። የሚገርማችሁ ነገር እስኪ ጠራው ድረስ ሰውየው ይጮሃል። ሲጠራም አይኑ አልተከፈተም፣ ጨርቅ ጥሎ ሄዷል። የሚገርማችሁ ነገር እስከዛ ድረስ አይኑ አልበራም። ና ይጠራሃል ሲሉት እስከዛም አልተከፈተም። ማ ብሎ አልጠየቃቸውም። ማ ብላ አትጠይቅ፣ ና ካለ ና ነው። ነገሥት መጽሐፍ ላይ ከነቢያት ወገን የሆነች ያቺ ሴት ባሌ ባሪያ ሞቷል አለች። ባለ ዕዳ ግን መጥቶ ልጆቼን ባሪያ አድርጎ ሊወስዳቸው ነው። ትልቁ የከበዳት ነገር ዘይት ማስሞላት ምናምን ችግር አይደለም። ለሷ ከባድ ጨለማ ምን እንደሆነ ታውቃላችሁ? እንደ ልጅ በቤት ላይ የተወለዱ ልጆች እንደ ባሪያ ወጥተው ማደግ። እንደ ልጅ በተጠራበት ቤት ላይ እንደ ባሪያ አትኑር። ልጅነት ይሰማ። ዛሬ ልጅነት ሲሰማ የልጅ አንደበት ይከፈታል። ልጅ በአባት ቤት ሲጮህ ደስ ይላል።